በአሽከርካሪዎች እንዲሁም በሌሎች መንገድ ተሳታፊዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት 26 ከዚህ ቀደም እንግዲህ በ25 ተከታታይ ክፍሎች በአሽከርካሪዎች በእግረኞች እንዲሁም በሌሎች መንገድ ተሳታፊዎች የሚፈጸሙ የተለያዩ ጥፋቶችና የሚያስቀጡትን ቅጣት አይተናል። በዛሬው በክፍል 26 ፕሮግራማችን ደግሞ በትራፊክ ተቆጣጣሪዎች የሚፈጸሙ ጥፋቶችና የሚያስከትሉትን ቅጣቶች እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። የመጀመሪያው እንግዲህ በትራፊክ ፖሊሶች የሚፈጸሙ ጥፋቶች ምንድናቸው? የትራፊክ ቁጥጥር ተግባሩን ሲያከናውን ለመንገድ ተጠቃሚዎችና ለደንብ ተላላፊዎች ሙያዊ የሚጠይቀውን ተገቢውን አክብሮት ያላሳየ፣ ያመናጨቀ ወይም የተሳደበ፣ በማንኛውም ምክንያት አድሎ የፈጸመ፣ በዚህ ደንብ ከተደነገገው ውጪ በተለይም ጥፋተኛ ባልሆነ መንገድ ተጠቃሚ ላይ አላግባብ ደንብ መተላለፍ ቅጣት የወሰነ እንደሆነ ይላል። የትራፊክ ፖሊሶች እንግዲህ የተለያዩ ጥፋቶችን ሊያጠፉ ይችላሉ። ከዚህ ውስጥ እንግዲህ የተጠቀሱት ነገሮች አሉ። ለምሳሌ ለአሽከርካሪዎች ወይ ደግሞ ለእግረኞች ተገቢውን አክብሮት ያላሳየ ይላል፣ ያመናጨቀ ይላል፣ የተሳደበ ይላል፣ አድሎ የፈጸመ ይላል። አንዳንድ አሽከርካሪዎች ጥፋት እየፈጸሙ እያለፈ ሌሎችን ደግሞ የሚቀጣ ከሆነ የሚቀጣው ቅጣት ምንድነው? አግባብነት ባለው ህግ በዲሲፕሊን የሚጠይቅ መሆኑ እንደተጠበቀ ሆኖ የጽሁፍ ማስጠንቀቂያ ይሰጠዋል ይላል። ይሄንን ነገር አሽከርካሪዎች ሆነን ወይ ደግሞ እግረኞች ሆነን ይሄንን ማስደረግ የምንችለው ምንድነው? እኛ ህጉን በአግባቡ ስናቅ ነው ማለት ነው። ምንጊዜም ጥፋት ልናጠፋ እንችላለን። ጥፋት ካጠፋን መቀጣት ግዴታችን ነው። ምንም ኤክስኪዩዝ የለም። ይሄ ጥፋት አጥፈተናል እንቀጣለን። ነገር ግን ያለ አግባብ የምንቀጣ ግን ከሆነ የምንጠይቅባቸው መንገዶች ይኖራሉ። ያንን ማወቅ ያስፈልጋል ማለት። ስለዚህ ትራፊክ ተቆጣጣሪዎች እነዚህን ተግባራት ከፈጸሙ የመጀመሪያው ምንድነው? የዲሲፕሊን ጥያቄዎች ይኖሩበታል። ከዛ በተጨማሪ ደግሞ የጽሁፍ ማስጠንቀቂያ ይሰጠዋል ማለት ነው። ሁለተኛው በትራፊክ ተቆጣጣሪዎች የሚፈጸሙ ጥፋት ምንድነው? ጉቦ የተቀበለ ወይም የጠየቀ እንደሆነ ወይም በአንድ አመት ጊዜ ውስጥ ከላይ በተራ ቁጥር 1 የተገለጹትን ጥፋቶች አንዱን በድጋሚ የፈጸመ እንደሆነ ያየናቸው ነገሮች አሉ። ማመናጨቅ፣ አድሎ ማድረግ፣ አክብሮት ያለ ማሳየት የሚለውን ከደገመ ወይም ደግሞ ጉቦ ከተቀበለና ከጠየቀ ምን አይነት ቅጣት ይቀጣል? አግባብነት ባለው ህግ በወንጀልና በዲሲፕሊን የሚጠይቅ መሆኑ እንደተጠበቀው ነው። ከትራፊክ ተቆጣጣሪነት ኃላፊነቱ እንዲነሳ ይደረጋል ማለት። ስለዚህ የዲሲፕሊን ቅጣት አለበት፣ እንደገና ደግሞ ከትራፊክ ተቆጣጣሪነቱ እንዲነሳ ይደረጋል ማለት። ስለዚህ ትራፊክ ፖሊስም የሚጠየቅበት መንገዶች ይኖራሉ ማለት ነው። እስከዛሬ ድረስ 25 ክፍሎች ላይ የነገርኳችሁ የቅጣት አይነቶች አሉ። በአሽከርካሪዎች፣ በእግረኞች፣ የጋራጅ ባለቤቶች፣ የእንስሳት ጠባቂዎች የተለያዩ ነገሮች ገልጽላችሁ ነበር። ዛሬ ደግሞ በትራፊክ ተቆጣጣሪዎች ወይ ደግሞ ትራፊክ ማለት ነው እንቅስቃሴ ማለት ነው። ያንን እንቅስቃሴ የሚቆጣጠረው የትራፊክ ፖሊሶች ጥፋት ሲያጠፉ የሚቀጡበት ነው ማለት ነው። ቅጣቱን እንግዲህ እንዳያችሁት ነው። የዲሲፕሊን ቅጣቶች ሊኖሩ ይችላሉ። እንደገና ደግሞ ከትራፊክ ተቆጣጣሪነትና ከደረጃ መውረድና መነሳትም ይኖራል ማለት ነው። ስለዚህ ህግን ያለማወቅ ከተጠያቂነት አያድንም። ህጎችን በአግባቡ ማወቅ ይኖርብናል። አሽከርካሪ ስንሆን፣ እግረኛ ስንሆን፣ የጋራጅ ባለቤቶች ስንሆን እንዲሁም ደግሞ ትራፊክ ተቆጣጣሪ ስንሆን እነዚህን ህጎች በአግባቡ ማወቅ ይኖርብናል ማለት ነው። ሁሉም ሰው ከህግ በታች ነው። ከህግ በላይ የሆነ ነገር ምንም ነገር የለም። ስለዚህ ይሄን አውቀን ጥንቃቄ አድርገን ልናሽከረክርና ልንንቀሳቀስ ይገባል። አዲስ ከሆናችሁ ፎሎ አድርጉ። ሐሳብ አስተያየት፣ ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡ። ለሁሉም ይደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።